ኃጢአቴን የሰወርከው በሰው ፊት የታየው ብነቱ ልብሴ አንተ ነህ ግርማ ሞገሴ በሰው ፊት የታየው ብነቱ ልብሴ አንተ ነህ ግርማ ሞገሴ ትእዛዝህን ልኬትቼ ያልታዘዝኩትን በልቼ ኀፍረት ይዞኛል ደረስክልኝ ክብሬ ከሰጠኸኝ ይህችን ዕለት ከሆንክልኝ ማዕረጌ ልቀኝልህ ደጋግሜ ላገልግልህ አደግድጌ በደሌን የከደንከው ኃጢአቴን የሰወርከው በሰው ፊት የታየው ብነቱ ልብሴ አንተ ነህ ግርማ ሞገሴ በሰው ፊት የታየው ብነቱ ልብሴ አንተ ነህ ግርማ ሞገሴ እረኛ ነህ መልካም አባት የምትመራኝ ወደ ዕረፍት ጋሻ ሆንከኝ ዓለት አልባ አብሰህ የዓይኔን እንባ መታሃል እንዴ? እንዴት አመሸህ? እንደ ሁልጊዜው እንደተለመደ። እግዚአብሔር ይመስገን። ስለሆነ ሁሉ አንተም በሰላሙ ላይ ስለገባ ጭምር። በቃሽ እባክሽ፣ የተለመደ ወሬሽን አትጀምሪ። ይልቅ አንድ ሀሳብ ይዤ መጥቻለሁ። እንድትተባበረኝና ትዳራችን በደስታ በአዲስ መንፈስ እንዲጀምር ነው የምፈልገው። በጣም ደስ ይለኛል። እኔም እንዲህ ለአዲስ ሀሳብ እንድትነሳሳና ራስ እንድትለውስ ስመኝ ነበር። ተመስገን። እና ምንድነው ሀሳብ? ምን መሰለሽ፣ ሰሞኑን አንድ መነጋገሪያ የሆነ የተቃዋሚ እምነት መምህር ጋር እንዳለን ማለት የትንቢት ተናጋሪ ነው። የሰራነው ኃጢአት ካለ እሱ ጋር ንስሐ እንገባለን። እሱ ጋር አንድ ሳምንት አረፍ ብለን ቆይተን ወደ ቤታችን እንመለሳለን። ያኔ ደስታ በደስታ ልጅ በልጅ ሀብት በሀብት እግዚአብሔር ያደርገናል። ይህን የተሻለ ያልከው ሀሳብ እና እንደዚህ እንድንቀጥል ነው የምትፈልጊው? ማነው ይህን የተሻለ ሀሳብ ነው ብሎ የነገረ? ሶስና። ብሩክ፣ አንተ እኮ የራሴ የከበረ እምነት አለ። ጉድለትህን ቀርበህ ለአምላክህ በእምነት ሳትናገር የጎረቤት እምነትና ህይወት ለምን ትናፍቃለህ? እነሱ ጋር የምትቆይበትን ቀናት ገዳም ብትቆይ፣ ለእሱ የምትናገረውን ኃጢአት ለካህን ብትናገር፣ እሱ የውስጥህን ከሚነግር እግዚአብሔር ቢነግር አይጠቅምህም? አንቺ በቃ እኔ የማመጣው ሀሳብ ምንም አይጥምሽም ማለት ነው? ይሄ አንተ ሀሳብ አይደለማ። ይሄ ያንተን ደካማ ጎን ያወቀ ወገን በድክመትን ለመግባት የፈጠረው ነገር ነው። የራሴ ሀሳብ ነው። የተሻለ ነገር ስለምፈልግ ይሄዳለሁ። እሺ የምትይ ከሆነ ትመጫለሽ፣ ካልሆነ ግን ማንም እንዲያስቆመኝ አልፈልግም። ብሩክ፣ ለስጋ ድሎት ለአይን አምሮ ስትል እግዚአብሔርን ትክዳለህ? ርሻለሁ። እኔ ግን አልጨረስኩም። ፊቱ ቀርባ አምላክህን መች ለምነው ነው በእግዚአብሔር ተስፋ ቆርጣ አቋራጭ መንገድ የምትፈልገው? ያንተ ሀሳብ እንጂ ቤት መሽ ጎሎብህ ነው ለራስ ሀሳብ ከአባት ቤት የምትኮበልለው። ድንግል ሆይ የአምላክ እናት ነሽና የጓዳይን ማሰሮ ሳይሆን ከባለቤት ልብ የጎደለውን የእግዚአብሔርን የፍቅሩን ኃይል ሙይልኝ። እኔን ደካማ ባሪያውን ስለ ኃጢአትና በደሌ ይቅርታውን ያድለኝ ዘንድ ለምኝልኝ። አሜን።
በቃ ልሂድ። እውነት ትንሽ ቆይተሽ እራት በልተሽ አትሄጂም? እማ ትጠብቀኛለች። እሷ እኔ ካልገባሁኝ አበላም። በቃ እሺ፣ በዛው ሰላም በይልኝ። እሺ እሺ። አንድ ነገር ግን ቃል ትገባልኛለህ? ምን? ከቅድስት ቤተክርስቲያን እንዳትወጣ። ምናልባት ያልገቡ ጥያቄዎች ካሉ መምህራኖቹ ቤተክርስቲያን ሂድና ጠይቅ። ትዳርህን ለመጠበቅ ስትል ከእውነተኛ በረት አትወጣም። በጽጌ ቆይ ግን ከምን ተነስተሽ ነው እንደዚህ ልትይኝ የቻልሽው? ሁሉም ግልጽና የሚታይ ነው። የምታየው ቻናል ከሚስት ጋር የምትጨቃጨቅበት ሀሳብ፣ ያንተ በእምነት ሙሉ አለመሆን። ብቻ ራስን ጠብቅ። ነፍስን ለነጣቂ አሳልፈ እንዳትሰጣት። አንቺ አትበይም እንዴ? ስትቆይብኝ ጊዜ በላ። እሺ ሸላማስሽ በቃኝ አልኩኝ እኮ በልቻለሁ። ነገ ለመሄድ ወስኛለሁ። ለዓለም ተነጋግረን ይመስል መስሎኝ ምንም የወሰንባቸው ጉዳዮች የሉ። አስቀድሞ ነገር በእኔ ሀሳብና እምነት ለመመራት ወስነ ከገባ በኋላ ያረግዝኩ ሲመስልና መሄጄላትን ብለህ ስታስብ ነው በራስ ሀሳብና መንገድ መሄድ የጀመርኩት። ቆይ አመለ ስም ብለህ እምነትን ቀይር ይባላል እንዴ? ቀድሞ ነው ወደዚህ ጉዳይ ስንገባ ጥያቄ ሆኖብኝና ያልገቡኝን ነገሮች ልታስረጅኝና ልትመልሽልኝ ቃል ገብተሽልኝ ነበር። ታዲያ የትኛውን ቃል መለሽልኝ? የትንሽ ነገር አስረዳሽኛ። ሌላው ይቅር ያስረዱታል ብለሽ ያመጣሻቸው መምህሮች እንኳን ሊፈትንሽ ነው የቀረበሽ ከማለት ውጪ መልሰኛው ነገር ሰጥተሽ አንተና ቃሉን እያጣመምክና ያልሆነውን ሆነ እያልክ መንገድ እየዘጋብኝ ስለሆነ ላውራ ካልቻልኩ። ቆይ የትኛውን መንገድ ነው የዘጋውብሽ? የቱንስ ቃል ነው ያጣመምኩት? ኢየሱስን እንደ ግል አዳኝ አድርገህ ተቀበል። ይኸውልሽ እኔ ከመጽሐፍ ቅዱስ የተረዳሁት ኢየሱስ ያለ መድኃኒት እንደሆነ ነው። እሱን ጠንቅቄ አውቃለሁም አምናለሁም። አንቺ ለምታወሪው ነገር መጽሐፍ ቅዱስ የማስረጃለሽ? ለምን ሃይማኖቷን የምትለውጥ መስሏት ነው እንዴ? እንደዛ ነገር አንተ በደንብ አላስረዳሃትም ማለት ነው። የሚገርመው ወንድሜ ለኦርቶዶክስ አማኝ ተብሎ ለሚጾሙ ሳይቀር የጾም ምግብ ተዘጋጅቷል። በዛ ላይ ማህተብ ራሱ አታወልቅም። በቃ በጌታ ፊት ሆነ ያሳለፍካቸውን ኃጢያት ሰውን እንዲያስተምር ትናገረዋለህ። ከዛ ከስራት እንድትፈታ ይጸልይልሃል እኮ። እንደዛ ብዬ እየነገርኳት ሰለኩ ነው እንደራስ ነብር ሆነ የመጣችብኝ። ወይ ካልሆነ እኔ ሄጄ አስረዳታለሁ። እንደዛማ ቢሆን በምን እድሌ ና። እንዲያውም አሁን እርሷ ጋር ሄደን አውርተናት በዚያው ተያይዘን ቸርች እንሄዳለን። ጥሩ። እንደምን በረታሽ ዳነኝ ሰውነቴ ብትወደኝ እኮ ነው አቤት መድኃኒቴ። ይህችን ዓመት ደግሞ አንተ ብትተወኝ ወዳጄ መውደድ ፍቅር አስለቀሰኝ። ወዳጄ መውደድ ፍቅር አስለቀሰኝ። ጌታ ሆይ በፊት ልቀርብ የማይገባኝ ደካማ ባሪያ መሆኔን አውቃለሁ። ቤቴ እንዳይጎድል ባለቤቴ ካንተ ኮብልሎ እንዳይሄድ እጅጉን ተጨነቄያለሁ። ሁሉን ማድረግ የምትችል የሚሳንህም የሌለ ልዑል እግዚአብሔር ሆይ በወደድካቸውና ባከበርካቸው በቅዱሳን ጻድቃን ሰማዕታት ብለህ ከሁሉ በላይ በመረጥካት እናትህ በድንግል ማርያም ይዤሃለሁ።
ነፍሱን ለነጣቂ አሳልፈህ አትስጣት። ባፈሰስከው ደም በቆረስከው ስጋ ከስም ሁሉ በላይ በሆኑ በኢየሱስ ስም ብለህ ተለመነኝ። መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን። የአሕዛብን ፈቃድ ያደረግኩበት እንደምን ይቆጠር ገብቶ በኔ ዘመን ካወቅኩ ጀምሮ ይቆጠር ዕድሜ ሳላውቅ የኖርኩት የኔ አይደል ጌታዬ ካወቅኩ ጀምሮ ይቆጠር ዕድሜ ሳላውቅ የኖርኩት ሄሎ ሄሎ አባ ይፍቱኝ ይባርኩኝ። እግዚአብሔር ይፍታሽ። ወለተ ሰማያት እንዴት ሰንብተሻል? እግዚአብሔር ይመስገን። ያው ሲጨንቀኝ ሩጬ ወደ እርሶ መደወሌን አላቆምም። እርግጥ ሀሳብሽን ልካፈል ከቻልኩ ነው እንጂ ከእኔ ይልቅ ለሚሰማሽ አምላክ ብታቀሩ የሚሻል ነበር። ለእሱማ ምኑን አስቀራለሁ ብለው ነው። እንዲያው አንዲት ነገር ገጥማኝ ልመጣና ላማክሮት ደወልኩኝ። እኔ የምችለው ከሆነ ምንም ነገር ልተባበርሽ ዝግጁ ነኝ። እሺ አባቴ አመሰግናለሁ በጣም። ኧረ አይገባም። በጸሎትሽን አታቋርጪ። እኔንም ይምረኝ ዘንድ በጸሎትሽ አስቢ። እሺ በጸሎት ያስቡ። እግዚአብሔር ያስብሽ። በይ እንግዲህ ስትመጪ ደውዪልኝ። እሺ ደውላለሁ። እግዚአብሔር ያክብርልኝ አባ። እና እንዴት ሆነልሽ? ምንም ለውጥ የለው። እኔ ከዚህ በላይ ከሱ ጋር መኖር አልችልም። አመለ ተረጋጊ። ያንቺ መጽናት እሱን ካለበት ክፉ አሰራር ይመልሰዋል። በዛ ላይ አክራሪ ሃይማኖተኛ እንዳልሆነና ጾማቸውንም እንደማይጾም ነግረሽኛል። ስለዚህ ጌታ እንዲረዳሽ እኔ ጸልይልሻለሁ። አንቺም ግን ከስር ከስር እየተከታተልሽ እየሄደበት ያለው ዓላማ ትክክል እንዳልሆነ ልታስረጁ ይገባል። እሱ እንኳን ቢያቀትሽ አእምሮ ላይ ጥያቄ ሊፈጥርበት የሚችል ነገር ጣል አድርጊበት። ምንም ነገር በወሬ ያጣምምብኛል። አመለ ተረጋጊ። አንድ የገባሽበት ህይወት ነው። በዛ ላይ እርግዝና አለ። እንደ ድሮስ ብቻሽን ብትሆኚ አንድ ቦታ ቆይተሽ ወስኖ እንዲመጣ ማድረግ ትችይ ነበር። አሁን ግን ማርገዝሽ በራሱ ነገሩን ውስብስብ ያደርጋል። መላላጣ ምዕራፍ ጋር ደውዬ ትንሽ ጊዜ እንድታስጠጋኝ እጠይቃታለሁ። ካልሆነ ደግሞ ጽንሱ ማስወገድ ነው። ምዕራፍ ደግሞ ከባለቤትሽ የባሰች አክራሪ አይደለች ነች። ባሏ ግን ስስ ነገር ነው። ምናልባት በባሏ በኩል እሷ መመለስ እንችል ይሆናል። እባክሽ ባሏንም ቢሆን ጠፍንገ ይዘዋለች። ሶሲ ወደ ጌታ ለማምጣት ብዙ ሞክራለች። ምናልባት ዛሬ ግን የሚሳካላት ይመስለኛል። ማለትማ ዛሬ ወደ ቸርች ለመሄድ ተቀጣጥሯል። ያው ምዕራፍ ካላስቆመቻቸው ማለት ነው። ወይኔ ሶሲ ብርታቷ እኮ በጌታ እንዴት ደስ እንደሚል። ይሄ ጥሩ አጋጣሚ ነው። ምዕራፍ እንኳን ብትከለክለው ያሰበውን ከማድረግ ወደኋላ እንደማይል ብሩክን አውቀዋለሁ። ይቅርታ አድርጊልኝና አመለ፣ እኔ ግን ጓደኛሽ ምንም አትመቸኝም። አውቃ ጥምም ስትል እንጂ እኮ አንብባ ተገልጦላታል። የጌታ መሆን ግን መሸነፍ መስሎ ነው የታያት። ግድ የለም ብሩክ ብቻ መስመር ያዝልኝ። እኔም ልሂድና ከኃይሉ ጋር ያለውን ነገር ልጨራርስ። ሰላም ከወረድና ወደ ጌታ ከመጣ መጣ፣ ካልሆነ ግን
ምዕራፍ ጋር ደግሞ የትንሽ ጊዜ እንድታስጠጋኝ ጠይቃታለሁ። ምናልባት በብሩክ ምክንያት እሷም ተመልሳ ቤታቸው ጌታን የምናመልክበት ቤት ይሆናል እኮ። አሜን በይ። አንቺም ሳትሰለቺ ባልሽ ላይ ቃል አውጪበት። የእሱም ነፍስ በጌታ መማረክ አለባት። እሺ የእሱ ነገር እንኳን ድንጋይ ላይ ውሃ ማፍሰስ ነው የሆነብኝ። ቢሆንም ግን እሞክራለሁ። በርቺ፣ ጌታ ይርዳሽ። እንዴት ነሽ ታዲያ? ኑሮ እንዴት ነው? እግዚአብሔር ይመስገን በጣም ጥሩ ነው። ጌታ ይባረክ። እኔ የምልሽ ምሪ፣ ለምን አብረን አንሄድም? ምንድን ነው ያስፈራሽ? እኔም ጭምር ነኝ እንደሚሄደው። አዎ አልነገረሽም ማለት ነው። በጣም እኮ ደስ የሚልና የጌታን ኃይል የምታይበት ኑሮሽ የሚስተካከልበት ልጅ በልጅ የምትሆኝበት ምርጥ ፕሮግራም ነው። በዛ ላይ ደግሞ ለኦርቶዶክስ አማኝ ተብሎ የጾም ምግብ ተዘጋጅቷል። ምንም የተለየ ህግ የለም። የራስሽን ሃይማኖት ነው የምታራምጂው። ሌላው ይቅርና ማተብሽን ራሱ አታወልቂ። የሚሰራው አንቺና አንቺ ላይ ብቻ ነው። ሶስና እኛ ያጣነው ወይ ከሰማይ አባት የጎደለብን አንዳች ነገር የለም። ሀሳባችን በጎደለ ቁጥር እግዚአብሔር ያጎደለብን ስለሚመስለን የሚያሟላልን ፍለጋ እንዳክራለን። ብሩክም ይሆን የገጠመው እሱ የሚያስበውን ስራ ካልሰራ፣ እሱ የሚፈልገውን ኑሮ ካልኖረ እግዚአብሔር እንዳልሰማው ስለሚሰማው ብዙ ስህተት፣ ብዙ ኃጢአት ውስጥ ይገባል። መጽሐፍ ጌታ ቅርብ ነው በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ነው የሚለው እንጂ ክብርት ቅድስት ከሆነች ቤተክርስቲያን ወጥታችሁ ስጋዊ ፍላጎታችሁን ለማሟላት በእምነት ከማይመስል ጋር ተባበር አይልም። ደግሞስ ቢሆን እንኳን በስጋ መጎስቆል፣ ማጣት፣ መቸገር ቢገጥመን ስለ ክርስትና የተሰጠን ፈተና ክብር የምናገኝበት አድርገን በማሰብ እለት እለት ከፊቱ በመውደቅ በጾም በጸሎት በርትተን ለነፍሳችን እረፍት የሚሆነንን የሚሻለውና የሚበልጠውን ከሞት በኋላ ያለውን ህይወት በተስፋ መጠበቅ እንጂ በምድር ላይ ካልሆነልኝ ካልሞላልኝ ብሎ አማራጭ መፈለግ ነውርም ኃጢአትም ነው። ጥሩ መረዳት ነው ያለሽ። አንቺ እኮ ጌታን እንዴት እንዳልተቀበልሽ ይገርመኛል። ጌታ እንደ በደሌ እንደ ኃጢአቴ ሳይመለከት ራሱን ሰጥቶ የደም ዋጋ ከፍሎ ተቀብሎኛል። እኔ በምን አቅምና ድፍረት ነው እርሱን ልቀበል የምችለው? ታዲያ እንደ ተቀበለሽ ካመንሽ ለምን አትቀበዩም? እኔ በልጅነት ጥምቀት ገና በእናቴ እቅፍ ሳለሁ ተቀብዬዋለሁ። ይህም ማተብ እርሱን መቀበሌንና ለእርሱ መታጨት እንዲታወቅ ሙሽራዋን እንደምትጠባበቅ ሙሽሪት የታሰርኩበት የእምነት ቃል ኪዳኔ ነው። የምትዩም ሆነ ማተብ ማሰር ግን መጽሐፍ ቅዱሳዊ ማስረጃ የለውም። በአንቺ እምነት ጣትሽ ላይ ያደረግሽ የጋብቻ ቀለበት መጽሐፍ ቅዱሳዊ ማስረጃ አለው? የለውም። ነገር ግን ጣትሽ ላይ ያጠለቅሽውን ቀለበት የሚያይ ሁሉ የታሰርሽና ባል ያላት ሴት መሆንሽን ያውቃል አይደል? ስታወልቂው ፈት አድርገሽውን ቢሆን ሌላ ወንድ ጋር ስትሄጂ አመንዝራ ትባያለሽ። ልክ እንዲሁ ሙሽራው ክርስቶስ ሊወስደኝ እስኪመጣ ድረስ የሚያይኝ ሁሉ የማን እንደሆንኩና መታጨቴን ያውቃል። ስበጥሰው ፈትነኝ አድርጌውን ቢሆን ስለ ምድራዊ ጉድለቴ ከሱ ቤት ወደ ሌላ ቤተ እምነት ይሄድኩ ቢሆን አመንዝራ ከትዳር ውጭ የምትሄድ አይነት ሴት ማለት ነው። ታዲያ አንቺ በልጅነቴ ስለ ጌታ ምንም ሳታውቂ ተጠምቀሽ ኢየሱስን አግኝቼዋለሁ ብለሽ ታምኛለሽ? በሚገባ። በወንጌል ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው መንግስተ ሰማያት እንደነርሱ ላሉት ናትና እንደሚል አላነበብሽም? እንዲሁም ሌላ ቦታ ላይ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ የእግዚአብሔርን መንግስት አትወርሱም ይላል። ይህንንስ አላነበብሽም? እንግዲህ እኔ የጠቀምኳችሁ ስለመሰለኝ ነው ልውሰዳችሁ ያልኩት። እኔ እኮ ነግሬሻለሁ፣ ምንም የማትሰማ ልጅ ናት። ብሩክ ጨው ውሃ ልትቀዳ ወንዝ ወርዳ እንኳን ልትቀዳ ራሷ ውሃ ሁና ቀረች ይባላል። እናም ተጠንቀቅ፣ አስተውል። ራስን መለወጥ እየቻልክ ነፍስን ለመሸጥ አትሩጥ። ጥቂት ምኞት ተሳክቶ በስጋህም ተደስተ ልትኖር ትችል ይሆናል። ነፍስህን ግን ለዘላለም ለሲኦል ስቃይ አሳልፋ አትስጣት። ይቺ ናት እንግዲህ እኔ ሚስት። ምንም ንግግሯ አይገባኝ፣ ሀሳቧ አይጥመኝ።
በቃ እኔ ልሂድ። ሌላ ቀን በሰፊው እናወራለን። ቻው። ጌታ ሆይ እጅግ በጣም ተናድጄ እየተናገርኩ ነበር። ምናልባት አንደበት እሳት ነውና ክፉ ተናግሬ አንተንም የመጣውንም እንግዳ አስቀይሜ ከሆነ ይቅርታህን እለምንሃለሁ። በምትወዳት ባከበርካት እናት በድንግል ማርያም ስለ ስምህ ሰማዕትነትን በተቀበለች ስለ አንተም ራሷን አሳልፋ በሰጠች ክብርት ሰማዕት ስለ ቅድስት አርሴማ ብለህ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ብሩኬ ተመለስ በቃ። እኔም ወደ ቤት ልሂድ። ምን ማለትሽ ነው? ቀድመን የያዝነው ፕሮግራም አይደለ እንዴ? በሷ ምክንያትማ የምንሄድበት ቦታ ላይ አንሰርዘው። አይ እኔም ትንሽ አመም ስላደረገኝ ለነገ እናድርገው። ደግሞ እስከ ነገ እሷም ሀሳቧን ልትቀይር ትችላለች። ምን ነው? ምን ሆንሽ? አይ ብዙም አይደለም። በቃ ተመለስ፣ እኔ ልሂድ። ተመለሳችሁ እንዴ? ምን እንዳደረግሻት አላውቅም። ጤነኛ የነበረችው እውነቴን እንድትታመም አድርገሽ አስወጣሻት። ደግሞ ምን አድርጌ? በነገር ወቅትሻት ነው እንዴ? እኔ ብቻዬንም ቢሆን ሄዳታለሁ እንጂ አልቀርም። ብሩኬ የውስጥን ጥያቄ ራስ ቀርብ ለአምላክ በእምነትና በንጹህ ልቦና ጠይቀው። ጎደለኝ ብላ ሃይማኖትን ከምትቀይር በጉድለትህ ራስህን ቀይር። መልካም ሰው መልካም ወጣት መሆን ከፈለክ ይኸው መጽሐፍ ቅዱስ መልካምና ሙሉ ሰው የሚያደርግ ይሄ ነው። በተረፈ ለመጠጥ የምታወጣውን ገንዘብ ለተቸገረ መጽውተው፣ ቸርነትንም አድርግበት። ያኔ የእግዚአብሔርን ቤት ትተህ ሌላ ቦታ ልትፈልገው የነበረውን መልካም ማንነት በውስጥ ሲፈካ ታገኘዋለህ። ቅድስት ቤተክርስቲያን ያልጎደለች ሙሉ ሆና ሳለ እንዴት ለስጋ ጥያቄ መልስ ፍለጋ እናት የሌለበት ቤት ትመኛለህ? እኔ መቼ እምነቴ ልቀይር አልኩ? ራሴ ልቀይር እንጂ አልኩት እኮ። ራስህን ለመቀየር እኔን አካልህን ሚስትህን ሳትሰለች ስማኝ። ለጉድለት ሙላት የምትሆነ እናት ቅድስት ቤተክርስቲያን ናት። እኔና አንቺ መቼም ነው የማንግባባው መቼም